አንዳንድ ሰው ጸሎት ሲጸልይ የልቡናውን መሻት በሚያነበው ጸሎት ላይ ስለማያገኘው አይ እኔ ገልጬ ከማነበው መጽሐፍ ይልቅ ለብቻዬ ጸሎት ባረግ ፈልጋለሁ ይላል። ግን በጣም የሚገርማችሁ እግዚአብሔር ያቺ ጭንቅ ሰዓት በሆነችበትና በመስቀል ላይ እንደተወጠረ ብራና ስጋውን በቅንዋት በሚስማር ተቸነከረበት ሰዓት ላይ ከጸለየው ጸሎት መካከል አንዱ የዳዊት መዝሙር አምላክ በዛች ጭንቅ ሰዓት የሌላውን የነቢያቱን ጸሎት የጸለየ ከሆነ እኛ ጨነቀን በመንለው በዚች ዓለም ወቅትና ሰዓት ላይ እንዴት የአባቶቻችንን ጸሎት እንንቃለን? የራሴን ጸሎት ማድረገው ይላል ክርስቲያን። ክርስቶስ የጸለየውን የዳዊት መዝሙር የማይደግም ሰው መኖር የለበትም። አምላክ ያከበረው ጸሎት ነው መዝሙረ ዳዊት። ብንችል እንደውም ብንጸልየው ጥሩ ነው። እንደየአከፋፈሉ 150 ምዕራፍ ያለው አምስቱን ቀን 30 ያረግን መጸለይ ካልሆነ ማክሰኞና ሐሙስን 20 አድርገን በተረፉት ቀናቶች 30 ያረግን መጸለይ እንችላለን። የመጨረሻይቱ ቅዳሜ ላይ የሰሎሞን መኃልየ ዘሰሎሞን ይጨመርበታል። እሁድ ደግሞ ጸሎተ ነቢያት ያልቃል። ሙሉ መዝሙረ ዳዊት በዚህ መንገድ ይጸለያል ማለት ነው። መዝሙሩን ግን ዳዊትን ጸልዩ ስንባል ከዚህ በኋላ አደራ ክርስቲያኖች በጣም እንዳትዘነጉት። ይህ ጸሎት ጌታ መስቀል ላይ ጸለየው ጸሎት ነው። በጨነቀው ሰዓት የጸለየው ጸሎት ነው። ማንንም በሌለው ሰዓት የጸለየው ጸሎት ነው። አሁን ሰዎች በጣም የደከምንም እየተሳሳትንም ያለነው የጭንቀት ጸሎት በዚህ አይነት የገባ ሰው የሚጸልየው ጸሎት እየተባለ ይነገራል አይደል? አዎ አንሞኝ ክርስቶስ በጨነቀው ጊዜ የጸለየው ጸሎት የማንም መዝሙር ነው እንዴ? መዝሙረ ዳዊት ነው። ለነገሩ አመኑም አላመኑም የተጻፈ ነገር ስለሆነ አይዟችሁ ቀስ እያለ ይገባል፣ ቀስ እያለ ይዋጥልን። ግን የጨነቀው ሰዓት ላይ ጸለየው መዝሙረ ዳዊት ነው። ማንንም በሌለው ሰዓት የጸለየው ምን ነው? ጸሎት የመዝሙረ ዳዊትን በዛች ሰዓት ላይ ለሌላው ምህረትን ለመለመን አምላካችን ኢየሱስ ክርስቶስ ለኛ አርአያ እንዲሆን የጸለየው መዝሙረ ዳዊትን። ስለዚህ ክርስቲያኖች የልባቸውን መሻት በሙሉ በመዝሙረ ዳዊት ያገኛሉ። የሚጸልየው ሰው እንኳን መዝሙረ ዳዊትን መላእክትን የሚመስል አጋንንትን እንደሚያርቅ ይናገራል። ትርጓሜያችን ላይ ነአ ሀቤ ዳዊት ንጉሠ እስራኤል በአይለ መዝሙር ወጡ መቃል ታለበወኒ ነገረ በፍካሬ ሁሉ አምሳል ከመወድሳ ለማርያም ድንግል እንዘ ጸር ወእብል ዛቲ መዝሙረ ዳዊት ትመስል ገነተ ወትጸጊ ጽጌያተ ትፈሪ ፍሬያተ ወትሰድድ አጋንንተ ወታቀር መላእክተ ስቡህኒ ወልዑል አንተ ብለን ትርጓሜያችን ላይ እንናገራለን። አው መዝሙሩን የሚጸልየው ሰው ፍሬ እንደሚያፈራ አበባ ነው። ሁሉም ልመናው እንደሚሰማለት ነው። አጋንንት ይርቁታል፣ መላእክት ይቀርቡታል። የዳዊት ጸሎት ክብሩን ብታውቁት ክርስቲያኖች ብናውቀው ቅዱሳን እንኳን ነፍስ ከስጋቸው የሚለየው በዳዊት መዝሙር ቅዱሳን ማለት ነው። እኚህ ቅዱሳን የሚሰሙትን ጸሎት ነው እኛ መዝሙረ ዳዊትን እጃችን ቤታችን ያለው